በራስ መተማመን የብዙ እውቀት ባለቤት ባትሆኑም እንኳን ሐሳቦቻችሁና ፍላጎቶቻችሁ ዋጋ እንዳላቸው የሚሰማን ስሜት ነው። እንዲሰማን መሆን ያለበት የምናበረክተው ነገር ጠቃሚ መሆኑ ነው። በራስ መተማመን ስኬትን ለመቀዳጀት ጠቃሚ ነው። በራስ የሚተማመኑ ሰዎች እርግጠኛ ባልሆነ ሁኔታዎች ውስጥ እንኳን ተነሳሽነት ኖሯቸው እድሎችን ይከተላሉ ወይም ይጠቀማሉ። ሪስክ ቴከር የምንላቸው ማለት ነው። በተጨማሪ ተግዳሮቶች ወይም ችግሮችን እንደ ስጋት ሳይሆን ለእድገት መሰረቶች አድርገው ይጠቀሙባቸዋል። ይሄ የስነ ልቦና ምሁር አልበርት ባንዱራ እንዳስቀመጠው ራስን ውጤታማ ማድረግ ከሚለው ጽንሰ ሐሳብ ጋር ይጣጣማል። ጠንካራ በራስ ውጤታማነታቸው ላይ የሚተማመኑ ሰዎች ስኬታማ የመሆን ችሎታቸው ላይ ያምናሉ። ይህም በጥንቃቄ የተሰላ ስጋት ወይም ካልኩሌትድ ሪስክ እንዲወስዱ ያደርጋቸዋል። ሌላው በራስ የመተማመን ጥቅም የተሻለ ችግሮችን የመቋቋም ችሎታ ይኖራቸዋል። በራሳቸው የሚተማመኑ ሰዎች ከውድቀትና ከስህተታቸው ቶሎ እንዲያገግሙ ይረዳቸዋል። በስህተታቸው ላይ ከማተኮር ይልቅ ይማሩበታል። እናም ለነገሮች አዎንታዊ አመለካከት አላቸው። ይህ ችግርን የመቋቋም ችሎታ በስኬት ጎዳና ላይ የሚከሰቱትን የተለያዩ እንቅፋቶችን ለመቋቋም አስፈላጊ ነው። በራስ መተማመናቸው ደግሞ አዎንታዊ አስተሳሰባቸውን ለመጠበቅ ይረዳቸዋል። ምክንያቱም ከችግሮች ይልቅ መፍትሄዎች ላይ ስለሚያተኩሩ ነው። በራስ መተማመን ያላቸው ሰዎች የተሻለ ግንኙነትና የተሻለ ተጽዕኖ መፍጠር አቅም አላቸው። እነዚህ ሰዎች ሐሳባቸውን በብቃትና አሳማኝ በሆነ መንገድ ያካፍላሉ። ለሌሎች ሰዎችም እምነትና ታማኝነትን የሚገልጽ እርግጠኛ ባህሪን ያሳያሉ። ይህ ደግሞ ለአመራር፣ ለድርድርና ጠንካራ ግንኙነቶችን ለመፍጠር ወይም ለመገንባት ወሳኝ ነው። እነዚህ ሰዎች የበለጠ ተነሳሽነትና ጽናት ያላቸው ሲሆኑ በራስ መተማመን ተነሳሽነትን አቀጣጥሎ ሰዎች በመከራ ውስጥ እንዲጸኑ ያደርጋል። እድገትና ስኬታማነት ቀርፋፋ ቢሆንም በራስ መተማመን ያላቸው ሰዎች ግባቸውን የማሳካት ችሎታቸው ላይ ጠንካራ እምነት ይይዛሉ። ቀጥሎ የራስ መተማመንን ለመገንባት የሚጠቅሙ 3 ነገሮችን አንድ በአንድ በዝርዝር እናያለን። አንደኛ፣ መሰረትን ለመገንባት ራስን ማወቅና መቀበል ይገባል። በዚህ ውስጥ አሉታዊ ራስን መወቀሳ ማቆም ይኖርብናል። ስለ ራሳችን ያለን ግንዛቤ መዛባት በራስ መተማመናችን የሚያዳክም ከሆነ ምክንያታዊ ያልሆኑ የአስተሳሰብ ልማዶች ናቸው። ይሄም ኔጌቲቭ ሰልፍ ቶክ የምንለው ነው። ይህን ለመቆጣጠር አሉታዊ ሐሳቦችን ለመከታተል ማስታወሻ መያዝ ያስፈልጋል። ለምሳሌ የሆነ አደጋን ማጋነን ሊሆን ይችላል። ከዛም በተጨባጭ ማስረጃ ላይ የተመሰረተ ተቃራኒ ሐሳቦችን በመጠቀም እነዚህ ሐሳቦችን ይቃወሙ። ለምሳሌ ሁል ጊዜ እወድቃለሁ ከማለት ይልቅ ባለፈው ወድቄያለሁ፣ ነገር ግን በሚቀጥለው ይሳካልኛል ማለት ነው። ሌላው ደግሞ ለራስዎ ርህራሄን ማዳበር። ለጓደኛው እንደሚያደርጉት ሁሉ ራስዎን በደግነትና በመረዳት ያዙ። ጉድለቶችና ውድቀቶች የሰው ልጅ ተፈጥሯዊ አካል መሆኑን ይረዱ። ይህንን በመገንዘብ ያለ ቀዳሚ ፍርድ አስቸጋሪ ስሜቶችን ለመቀበልና ለማወቅ በመጣር የአእምሮ ሰላምን ይለማመዱ። በተጨማሪ እሴቶችዎንና ጥንካሬዎችን ማለትም ቫልዩ ኤንድ ስትሬንግዝ የምንለውን ዋና ዋናዎቹን በመረዳት ለራሱ ያሉትን እምነት ላይ ጠንካራ መሰረት ይጣሉ። ይህ የሚሆነው በመጀመሪያ በእውነት ለእርሱ አስፈላጊ የሆነውን ነገር ያሰላስሉ። ከዛ ልዩ ችሎታዎቹን ይለዩ። በመጨረሻም 5 እሴቶችን እና ጥንካሬዎችን ይጻፉ። እነዚህን ከጻፉ በኋላ ያስቀምጧቸው። ጥንካሬዎቹና እሴቶቹን የምንላቸው ተጨባጭና ሊደረስባቸው ለሚችሉ ግቦች ላይ ያውሏቸው። ይህ የሚሆነው ትላልቅ ግቦችን ወደ ትናንሽ ሊደረስባቸው ወደሚችሉ ደረጃዎች በመከፋፈል ነው። ከዛ ግቦቹ የተወሰኑ፣ የሚለኩ፣ ሊደረስባቸው የሚችሉ፣ ተዛማጅና በጊዜ የተገደቡ መሆኑን ያረጋግጡ።
እያንዳንዱን ምዕራፍ ሲያጠናቅቁ ድሎን ያክብሩ። ይህ አዎንታዊ ግብረ መልስን ይፈጥራል፣ ምክንያቱም ትናንሽ ድሎች ጉልበትን በመፍጠር አዎንታዊ ግንዛቤን ያጠናክራል። ሁለተኛው በራስ መተማመንን ለማዳበር የምንከተለው መንገድ ደግሞ ችሎታዎችንና ክህሎቶችን ማሳደግ ነው። ተግባራዊ እርምጃን በመውሰድ ይህን የሚያደርጉ ከሆነ ማሻሻል የሚፈልጉትን ቦታ መለየት ያስፈልጋል። ከዛም የመማር እድሎችን መፈለግ፣ ለምሳሌ ኮርሶችን፣ ጥናቶችንና አማካሪዎችን ማየት፣ በቋሚነትና በተቀናጀ ሁኔታ መለማመድ እና በውጤቱ ብቻ ላይ ሳይሆን በሂደቱ ላይ ማተኮር። ክህሎቶችን ለማሳደግ እና ተግባራዊ እርምጃን ለመውሰድ ሌላው መደረግ ያለበት ነገር ሲሆን የተሰሉ አደጋዎችን ወይም ካልኩሌትድ ሪስክን በመውሰድ ከምቾት ቀጠና መውጣት ያስፈልጋል። እድገት የሚከሰተው ከምቾት ቀጠና ውጪ ስለሆነ የተሰሉ አደጋዎችን መውሰድ ደግሞ የመቋቋም ችሎታን ይገነባል። ይህን ለማድረግ ከግቦቹ ጋር የሚጣጣሙ ትናንሽ አደጋዎችን መለየት ወይም ሪስኮችን መለየት፣ ሊከሰቱ ለሚችሉ ተግዳሮቶች፣ ችግሮች ላይ ለመዘጋጀት የአደጋ ጊዜ እቅዶችን ማዘጋጀት፣ ልምምዱ ማስተካከል እና ከስኬቶ ወይም ከውድቀቶ መማር ያስፈልጋል። በዚህ ሂደት ውስጥ ውድቀት የመማር ልምድ መሆኑን ያስታውሱ። ሌላው ክህሎትን ለማሳደግ እና ተግባራዊ እርምጃን ለመውሰድ የሚጠቅመን ነገር አሳማኝ ግንኙነትን መለማመድ ነው። አሳማኝ መሆን ፍላጎቶንና ድንበሮን በአክብሮት እንዲገልጹ ያስችሎታል። ይህም በማህበራዊ ግንኙነቶች ውስጥ በራስ መተማመንን ያሳድጋል። ይህን ለማድረግ ሀሳቦን እና ስሜቶን በግልጽ እና በቀጥታ መግለጽ ይማሩ። አስፈላጊ በሚሆን ጊዜ አይ ማለትን ይለማመዱ። ንቁ የማዳመጥ ችሎታን ያዳብሩ። እናም አስቸጋሪ ውይይቶችን በምሳሌያዊ ሁኔታዎች ቀድመው ይለማመዱ። የእድገት አስተሳሰብን ማዳበር ደግሞ ሌላው ክህሎትን ለማሳደግ እና ተግባራዊ እርምጃን ለመውሰድ የራስ መተማመንን ለማዳበር የምንጠቀምበት ነገር። በዚህ ሀሳብ ላይ ካርል ድዌይን ማይንድሴት ዘ ኒው ሳይኮሎጂ ኦፍ ሰክሰስ በተሰኘው መጽሐፉ ላይ የመማርና የማደግ ችሎታው ላይ ማመን ያለውን ጠቀሜታ አጉልታ ታሳየናለች። ይህን የእድገት አስተሳሰብ ለማዳበር ችግሮችን እንደ እድገት እድሎች አድርገው ማየት ወሳኝ ነገር ነው። ለችግሮች የሚሰጡን ግብረ መልስን ማሻሻል፣ በተፈጥሮ ችሎታ ላይ ሳይሆን በጥረቶችና በእድገት ላይ ማተኮር፣ እናም ውድቀቶችን እንደ መማሪያ እድሎች መጠቀም በጣም አስፈላጊ ነው። ሶስተኛው በራስ መተማመንን ለማበልጸግ የምንከተለው መንገድ የድጋፍ አውታር መገንባት ወይም ሰፖርት ሲስተም የምንለው ነው። አዎንታዊ ግንኙነቶች ወይም ፖዚቲቭ ሰፖርት ሲስተም ማበረታቻና ማረጋገጫ ይሰጣሉ። ይህም በራስ መተማመንን ያሳድጋል። ይህን የሚያደርጉ በእርስዎ የሚያምኑ ሰዎች ውስጥ በመከበብ አማካሪዎችንና አርአያዎችን በመፈለግ የጋራ ግንኙነቶችን በማዳበር ለሌሎች ድጋፍ በመስጠትና የአሉታዊ ወይም ኔጌቲቭ የምንላቸው ሰዎች ጋር መሆንን መገደብ ወይም ማቆም ነው። በዚህ ሂደቶች ውስጥ አዎንታዊ እይታን መለማመድ በጣም አስፈላጊ ነው። ስኬትን አስቀድሞ ማየት አእምሮን ለአዎንታዊ ውጤቶች ያዘጋጃል። ይህ የሚሆነው ግቦችን ሲያሳኩ ራስዎን በማየት ጊዜን ማሳለፍ፣ ሲሳካላችሁ እንዴት እንደሚሰማችሁ በማሰብ ግልጽ የሆነ የአእምሮ ምስል በመፍጠር ሁሉንም የስሜት ህዋሳትን በመጠቀምና ይህን እይታውን ከተጨባጭ እርምጃ ጋር በማዋሃድ ነው። ሌላኛው የራስ መተማመን ለማሳደግ የሚጠቅም ነገር የአካልና የአእምሮ ደህንነትን መጠበቅ ነው። ይህ የሚሆነው ለእንቅልፍ፣ ለአመጋገብና ለአካል ብቃት እንቅስቃሴ ቅድሚያ በመስጠት ነው። ጭንቀትን መቀነስና አስፈላጊ በሚሆንበት ጊዜ የባለሙያ እርዳታን በመጠየቅ በተከታታይ ራስን መንከባከብ ተገቢ እርምጃ ነው። በዚህ ዝግጅት የመጨረሻ ብለን የያዝነው የራስ መተማመንን ለማሳደግ የሚጠቅም ነገር እድገትን ማስታወስና ማክበር ነው። በየጊዜው እድገትን በመገምገም እና ስኬትን በማክበር ይህን ተግባር መለማመድ ይቻላል። በተጨማሪ ምንም ያህል ትንሽ ቢሆኑም ስኬቶን ያክብሩ። አዳዲስ ግቦችን ማውጣትና ራስዎን መፈተን ይቀጥሉ። ለምሳሌ ማስታወሻ ደብተር ላይ በመጻፍ ለማስታወስ ጠቃሚ መሳሪያ አድርገው ይጠቀሙ። በአጠቃላይ እነዚህን እርምጃዎች በተከታታይ በመተግበር
ለስኬት ጉዞ የሚደግፍ ጠንካራ የራስ መተማመን መሰረት መገንባት ይችላሉ። በራስ መተማመን ደግሞ የስኬት መድረሻ ሳይሆን ቀጣይ ሂደት መሆኑን ሁሌም ያስታውሱ።